ምድር ላይ አንድ ቦታ አለ ከማርስ የቀዘቀዘ ከሰሃራ በረሃ የደረቀ እና የሰው ልጅ መኖር የማይችልበት ብቸኛው የምድር አካል አንታርክቲካ። በካርታ ላይ ስናየው ነጭና ንጹህ ሰላማዊ ይመስላል። ነገር ግን ይህ በረዶ የለበሰ ሽፋን ከዚህ በረዶ ስር ታሪክን የሚቀይር ሳይንስን የሚሞግትና የዓለም መንግስታትን በሚሊዮን ዶላር ወጪ ሊደብቁት የሚሞክሩት አስፈሪ እውነት ተቀብሯል። ለምንድን ነው ታላላቅ ሀገራት ይህንን ቦታ በወታደራዊ ኃይል የከበቡት? በ1947 አሜሪካ ለምን 4700 ወታደሮችንና የጦር መርከቦችን ወደዚህ ቦታ የላከችው? ሂትለርና ናዚዎች ጦርነቱን ከመሸነፋቸው በፊት ወደዚህ ቦታ የሸሹበት ምክንያት ምንድን ነው? ዛሬ የሳተላይት ምስሎችን፣ የድሮ ሚስጥራዊ ሰነዶችንና የዓይን እማኞችን ቃል በመመራመር ከበረዶ ግድግዳ በስተጀርባ ያለውን የተከለከለ ሚስጥርን እንገልጣለን። ይህ ዝም ብሎ ታሪክ አይደለም፣ ስለ ዓለማችን ያላችሁን እይታ ሙሉ ለሙሉ የሚቀይር ጉዞ ነው። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እስኪ አንድ ጥያቄ ልጠይቃችሁ። በዓለማችን ላይ ማንም ሀገር የኔ ነው ብሎ ሊጠይቀው የማይችለው ብቸኛው ሀገር የት ነው? መልሱም አንታርክቲካ ነው። ይህ አህጉር ከአሜሪካ ይበልጣል፣ ከአውሮፓ እጥፍ ነው። ነገር ግን በ1959 እንደ አውሮፓውያን አቆጣጠር 12 ሀያላን ሀገራት በአንድ ጠረጴዛ ዙር ተቀምጠው አንድ ስምምነት ፈረሙ። ይገርማል። እነዚህ ሀገራት በትንሽ የድንበር ግጭት የሚዋጉ በፖለቲካ የማይስማሙ ጠላቶች ናቸው። ነገር ግን አንታርክቲካ ላይ ሲደርሱ ሁሉም ተስማሙ። ይህ ቦታ የማንም አይደለም፣ ማንም እዚህ ወታደራዊ እንቅስቃሴ ማድረግ አይችልም አሉ። ለምን የሰው ልጅ ወደዚህ ቦታ በነጻነት እንዲዘዋወር ተከለከለ? ስምምነቱም የሚለው ለሰላማዊ ምርምር ነው ይላሉ፣ ግን እውነታው ሌላ ነው። በራሳችሁ ጀልባ ወይም አውሮፕላን ተሳፍራችሁ ወደ አንታርክቲካ መሄድ ብትሞክሩ የባህር ኃይል ሚሳኤል ከማግኘታችሁ በፊት በወታደራዊ ጀቶች ትመለሳላችሁ። እንዲገቡ አይፈቀድላችሁም። በጉግል ካርታ ላይ እንኳን ሳይቀር አንታርክቲካ ውስጥ ሆን ተብሎ የተደበቁ ጥቁር የተደረጉና የተቆረጡ ቦታዎች አሉ። ምን ቢኖር ነው ጉግል እንኳን ሊያሳየው ያልፈቀደው? አንዳንዶች እንደሚሉት መንግስታት የሚጠብቁት በረዶውን ሳይሆን በረዶ የሸፈነው የመግቢያ በር ነው ይላሉ። ሚስጥሩን ለመፍታት ወደ ኋላ ወደ 1947 መመለስ አለብን። ሁለተኛ የዓለም ጦርነት አብቅቶ ዓለም እየተረጋጋች ነው። ነገር ግን አሜሪካ በድንገት አንድ ግዙፍ የጦር ዘመቻ አዘመተች። ይህም ዘመቻ የሚመራው በታዋቂው አድሚራል ሪቻርድ። የዘመቻው ይዘት አስደንጋጭ ነበረ። 13 ግዙፍ የጦር መርከቦች፣ 33 አውሮፕላኖች እና 4700 የጦር ወታደሮች። ቆም ብላችሁ እስኪያስቡ፣ ለሳይንሳዊ ምርምር 4700 ወታደር ለምን ያስፈልጋል? ለማን ላይ ለመተኮስ ነው እነዚህ ሁሉ የጦር መሳሪያዎች ወደ በረዶ የተጓዙት? ዘመቻውም ለ6 ወር ታቅዶ የነበረ ቢሆንም በ8 ሳምንት ውስጥ ተቋርጦ ጦሩ በድንጋጤ ወደ አሜሪካ ተመለሰ። ለምን ተመለሰ? ሪፖርቱም እንደሚለው አድሚራል ባየርድ ብዙ አውሮፕላኖች አጥቶ ተመለሰ። ግን ጠላታቸው ማን ነበረ? ፔንግዊያኖች ወይስ አውሎ ንፋስ? አድሚራል ባይረድ ወደ ቺሊ ሲመለስ ለጋዜጠኞቹ የተናገረው ንግግር ዛሬ ድረስ የሴራ ተንታኞችን እንቅልፍ ይነሳል። እንዲህ አሉ: ማንንም ማስፈራራት አልፈልግም፣ ነገር ግን አሜሪካ ራሷ መጠበቅ አለባት። ምክንያቱም ከአንድ የዓለም ጫፍ ወደ ሌላ ዓለም ጫፍ በመብረቅ ፍጥነት መብረር የሚችል ጠላቶች አጋጥመውናል። አድሚራል ምን አዩ? በአየሩ ላይ ሲበር በረዶ ተከፍቶ ያዩት አረንጓዴ ምድር እና በራዳር ሊያዝ ያልቻለው የበረራ ቴክኖሎጂ ምን ነበረ? ምናልባት አድሚራል ያዩት ነገር አዲስ ላይሆን ይችላል። የሰው ልጅ ታሪክ እኛ ከምናውቀው በላይ የተወሳሰበ ለመሆኑ አንድ የማያሻማ ማስረጃ አለ። የፒሪ ሬይስ ካርታ። ይህ ካርታ የተሳለው በ1513 ዓመተ ምህረት በቱርካዊው አድሚራል ነው። ካርታውም አሜሪካን፣ አፍሪካንና ከታች በኩልም አንታርክቲካን ያሳያል። ነገር ግን እዚህ ጋር አንድ ትልቅ ችግር አለ። ዘመናዊ የጂኦሎጂ ሳይንስ እንደሚናገረው አንታርክቲካ በበረዶ ከተሸፈነች ሚሊዮን ዓመታት አልፈዋል። ነገር ግን በፒሪ ሬይስ ካርታ አንታርክቲካን የሚያሳየው ያለ በረዶ ወንዞች የሚፈሱበት ተራሮች ያሏትና አረንጓዴ አህጉር አድርጎ ነው።
የሚያስደነግጠው ነገር በ1950ዎቹ አሜሪካ በሳተላይት የበረዶውን ስር የመሬት ቅርጽ ስትመለከት ከፒሬሬስ ካርታ ጋር አንድ በአንድ ይጋጠማል። ይህም እንዲህ ሊሆን ቻለ? ከ10,000 ዓመት በፊት ይህ ቦታ በበረዶ ከመልበሱ በፊት እዚህ ቦታ ላይ የሚኖር ካርታ መሳል የሚችል የጠፋ ስልጣኔ ነበረ ማለት ነው። ይህን ጥርጣሬ የሚያጠናክር ደግሞ በቅርቡ የተገኘው የበረዶ ፒራሚዶች ናቸው። ተፈጥሮ 3 ማዕዘን ቅርጽ ሊኖረው ይችላል፣ ነገር ግን 4 ጎን ያለው እኩል የተስተካከለና ልክ እንደ ጊዛ ፒራሚድ ወደ ሰማይ የቆመ ተራራ በተፈጥሮ ሊገኝ አይችልም። ወደ ሴራው ዓለም በጥልቀት ስንገባ ነገሮች ይበልጥ ጨለማ እየሆኑ ይሄዳሉ። ሂትለር ናዚዎችም በጦርነቱ ወቅት በአንታርክቲካ ላይ ኒውስዊቢያን የተባለ ግዛት መስርተው እንደነበረ ታሪክ ይዘግባል። በ1939 ጀርመኖች እጅግ ዘመናዊ መርከቦች ወደዛ ልከው ነበረ። ጦርነቱ ሲያልቅ ብዙ የጀርመን ሳይንቲስቶችና ከፍተኛ የጦር መኮንኖች ጠፉ። አብረውም በደርዘን የሚቆጠሩ ግዙፍ ሰርጓጅ መርከቦችም የገቡበት አልታወቀም። የሴራ ተንታኞች እንደሚሉት ናዚዎች በአንታርክቲካ ስር ግዙፍ የከርሰ ምድር ከተማ ገንብተው ነበረ። ቤዝ 211 ይሉታል። እዛም ከውጭው ዓለም ፍጥረት ጋር በመተባበር ወይም የድሮ ስልጣኔና ቴክኖሎጂን በማገናኘት ጸረ ሰብት ያላቸው የሚበሩ ሳህኖች ፈጥረዋል ይባላል። አድሚራል ባየርድን ያባረሩት እነዚህ ኃይሎች ይሆኑ? እስከ ዛሬ ድረስ በአንታርክቲካ ሰማይ ላይ በተደጋጋሚ የሚታዩ ያልተጠበቁ በራሪ አካላት የናዚዎች ቅሪት ናቸው ወይስ እንግዳ ተቀባዮች? ከ14 ሚሊዮን ካሬ ሜትር በላይ የሚሸፍነው ይህ በረዶ በውስጡ ምን እንደያዘ በእርግጠኝነት መናገር አይቻልም። መንግስታት ለደህንነታችሁ ነው ብለው ይነግሩናል። ሳይንቲስቶች ተፈጥሮ ነው ይሉናል። ነገር ግን የድሮ ካርታዎች የአድሚራል ባየርድ ምስክርነት እና ማብቂያ የሌላቸው ሚስጥራዊ ክስተቶች አንድ ነገር ይነግሩናል። ታሪክ እኛ እንደተማርነው አይደለም። ምናልባት አንድ ቀን በረዶ ሲቀልጥ ወይም እነሱ ሲፈቅዱ ከስልጣኔ በፊት የነበረውን እውነተኛ ታሪክ እናገኝ ይሆናል። እስከዛው ግን አንታርክቲካ በነጭ በረዶ የለበሰች የዓለማችን ትልቁ ሚስጥር ሆኖ ይቀጥላል። እናንተስ ምን ታስባላችሁ? ይህ ቦታ ዝም ብሎ የፈጠራ ታሪክ ነው ወይስ መንግስታት ለዓመታት የደበቁት አስፈሪ እውነት አለ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ምርምራችን ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ዶክመንታሪ እስክንገናኝ ድረስ ሰላም ሁኑ። ሰብስክራይብ አድርጉ።